ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላም ጤና ከእናንተ ጋር ይሁን። ዛሬም እንደተለመደው አዳዲስ መረጃዎችን ይዘን መጥተናል። ከመረጃው ጋር አብራችሁን ቆዩ። የዛሬው መረጃችን የሚሆነው ስለ አገልጋይ ወይም ነብይ እዩ ጩፋ ይሆናል። ሰሞነኛ በሐዋሳ ከተማ የተደረገለት ወታደራዊ አቀባበል ሁሉንም ሰው ያስገረመና ያስደነቀ ነበረ። በተለይም ደግሞ በካውንስሉ ማለትም በወንጌላውያን አማኞች ካውንስል ዘንድ ቁጣን የቀሰቀሰና መግለጫም እስከ ማውጣት ያደረሰ ነው። መግለጫውም የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስልም ፖሊስ እንደዚህ አይነት አገልጋዮችን ከማጀብ ወታደራዊ በሆነ መልኩ ከማጀብ እንዲቆጠብ አስጠንቅቀዋል። ካውንስሉም ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ መግለጫ በሰጡበት ወቅት ጦሩ የመንግስት ነው፣ ሰራዊቱም የመንግስት ነው፣ እጀባ አያስፈልግም ብለው ተናግረዋል። እንደዚህ የሚያደርጉ አገልጋዮች ላይ እርምጃ እንደሚወስዱ በጋዜጣዊ መግለጫ ላይ ጠቅሰው ነበረ። በተደጋጋሚ እንደዚህ የሚያደርጉ አገልጋዮች ከመጽሐፍ አካል ውጪ ነው፣ መጽሐፋዊ አይደለም የሚል መግለጫ ነበረ መግለጫው በወቅቱም። በተጨማሪም ይሄ ዘይት ከመሸጥ ጋር በተያያዘ ዘይት የሚሸጡ አገልጋዮች በካውንስሉ ስም ዘይት ከመሸጥ እንዲቆጠቡና ከመንግስት የንግድ ፍቃድ አውጥተው ዘይታቸውን መቸብቸብ እንደሚችሉ አጽንኦት ሰጥተው ተናግረዋል። በዚህም መግለጫ ላይ ነብይ እዩ ጩፋ የራሱን ያለውን ምላሽ ሰጥቶ ነበረ። ለኢትዮጵያ ወንጌላዊ አማኞች ቤተክርስቲያን ካውንስል ማለት ነው። ነብዩ ጩፋም ምንድን ያለው ነብዩ አንድ ነብይ በፓትሮል መታጀብ አይግረማችሁ፣ መታጀብም ከፈለጋችሁ ስራ ስሩ። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም፣ ካላንደር ሁሉ ሊዘጋ ይችላል በማለት ተናግሯል። በተጨማሪም ብታምኑ ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ የሚል ትንቢትን ተናግሯል። ከዚህም በኋላ የሚኖሩ ፕሮግራሞች ከዚህም የበለጠ እንደሚሆኑ መናገሩን ሰምተናል፣ አይተናል። አገልጋዩ በመጨረሻም ንግግሩ ላይ በተለይ ሶሻል ሚዲያው ላይ ትኩረትን የሳበና አነጋጋሪ የነበረው የበሻሻው አብይና የሾላው ነብይ በተራ ጫጫታ አይጠፉም የሚለው መልእክቱ ነው። በዚህም መልእክቱ ማገባደዱ መጨረሱን እናስታውሳለን እና ይህንን የተመለከተው ካውንስሉ ነብዩ ጩፋ የመሰረተውን ክራይስት አርሚ ኢንተርናሽናል ቸርችን በዛሬው ዕለት ማገዱን ገልጿል። ካውንስሉ በመግለጫውም እንዲህ አለ። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ ምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም ስትሆን ይሁን እንጂ ቤተክርስቲያኒቱ የካውንስሉን አባል ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉን አባላት ስነ ምግባር መመሪያ መፈጸም ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶችን ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ ማለትም መሪው ያው እዩ ጩፋ ስለሆነ በሱ ዘንድ ተጥሰዋል፣ ተፈጽመዋል ነው የሚለው መግለጫው። በመቀጠል ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተ ክርስቲያኒቱ ፍቃድ ታግዶ የሚቆይ እንደሆነ ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንን እና ከዚህም በኋላ የሚተላለፉ ውሳኔዎችን እንዲያስፈጽሙ በግልባጩ ተመርቶላቸዋል ማለት ነው። ይህንን የጻፈው የኢትዮጵያ የወንጌል አማኞች አብያተ ክርስቲያን ካውንስል ነው። እንግዲህ እንዲህ እያለ ውዝግቡ የቀጠለ ሲሆን በቀሪ ቀናቶች ወይም ደግሞ በሚቀጥሉት ቀናቶች እንግዲህ እዩ ጩፋ መልስ ይሰጣል የሚል እንትናለን ግምታለን። ምክንያቱም ይሄ ውዝግብ የሚያበቃ አይደለም። እንግዲህ ካውንስሉ የሁሉም አስተዳዳሪ ነኝ ይላል። ነገር ግን ብዙዎቹ ይህንን ካውንስል አክብረው ሲንቀሳቀሱ አናያቸውም። የተለያዩ ግለሰቦችም ብዙ አይነት ነገሮችን እያደረጉና
እየተመለከትን እንገኛለን። ብዙ ጉዳዮች አሉ። ይሄ ነው የማይባሉ ነገሮች ናቸው። ነገር ግን ካውንስሉን አክብሮ ስለማይንቀሳቀሱ ይህ የካውንስሉ መግለጫ ወይም ትዕዛዝ ይፈጸማል አይፈጸምም የሚለውን የምናየው ይሆናል። ክቡራትና ክቡራን ውድ የቻናላችን ቤተሰቦች አብራችሁ ስለነበራችሁ ከልብ እናመሰግናለን። የዛሬው መረጃችን ይህን ይመስላል። በሌላ መረጃ እስከምንገናኝ ድረስ